ሰላም ነው? ምን ሆኖ ነው? ትንሽ ተረዳኝ። ይምጡ እስቲ ይግቡ። መኪና ውስጥ ይግቡ። መኪና ውስጥ? አዎ። ላግዞት ነው። መኪና ውስጥ ሆኜ ነው ላግዞት ፈልጌ ነው። የኔ አባት እሺ፣ እውነት ይግቡ ይግቡ። የኔ አባት እንዴት ነው ታባቴ? ሰላም ነው? እኔ ባላደራው እባላለሁ። እኔ ሙጫ አስማር። ማን አለ? ሙጫ አስማር። ሙጫ አስማር። ምን ሆኖ ነው የኔ አባት? እኔ እንግዲህ 2 አመቱ ነው የወቅት ብር ተበድሬ ያንን ብር በርበሬ በስፋት ተክዬ ለመጠቀም በሬ ገዝቼ በርበሬውም ደረቀ፣ በሬውም ሞተ። ከዛም በኋላ አማራጭ አጣሁ። አሁን ዘንድሮ በ2 አመቱ ከፋለ ሲሉኝ ከፍለው አጣሁ። ደግሞ በተረፈ በመሬቱ አለ የተበደሩ በተረፈ ያንን ትንስል ያን ብድር ሳላገባም ማዳበሪያ ማታገኝ ምንም ሲል በአዲስ አበባ ሰርቼ ባገኝ በጉልበቴ ማለት ነው በመጣ ደካማ ነው ይቀጥበኛል። አሁን አማራጭ ሳጣ እስቲ የሚረዳ ይባል። ከየት ነው የመጡት? ከሞጣ። ሞጣ። እሺ ነው አባት። አሁን የት ነው ታዲያ እየኖሩ ያሉት? በዚህ አንድ ሆነ ዘመድ ያለ ቢያች ረፍ ያሉ እዚህ አቀታይ ደግሞ የቤተ ክርስቲያን አካባቢ ቤት እዚህ ሚቻል። አሁን መሬቶትን ለማስመለስ ነው። ምን ያህል ሆኖበት ነው ዳው? ለሰው አጣው 90 ሺህ ብር ነው ያወጣው። ያው እንግዲህ አራጣውን አለ 2 አመት ሆነ። 2 አመት። ልጆች የሉት? አሉኝ 7 ቤተሰብ ነኝ። 7 ልጆች አሉ። እኔና ምሽቴ ጋር 5 እነሱ። የት ነው ያሉት እነሱ? እዚያው ናቸው። እዛው እየሰሩ ነው። እዚያቸው የተረረውን እንትን ጓሮዋን እያስተካከለ። አዲስ አበባን እንዴት አየኋት ታዲያ? አዲስ አበባን ወድሮ ፊት አውቃት ነው እና መጥቼ ሰርች እንደ ጉልበት እንደ ድሮ መስሎኝ መስራት ሰራ ነበር፣ ግን ሰው አልመሰሉት። የስራ ልምድ ሁላ እንግዲህ መጠበቃ ምናምን ነበረኝ። ጅማ ባለ በፊት ሰርቼ ነበር ለከማ ለምናምን። አይዞት የኔ አባት አይዞት። እኔ ቅድም እንደነገርኩት ባላደራው እባላለሁና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች ደርሶ ላሉ እናትና አባቶች አደራ ድረስ እያሉ ይልኩኛል እና ያው ስላየሁት ነው ገንዘብ ሰዎችን እየጠየቁ ስላየሁት ምን ተቸግረው ቢሆን ነው ብዬ አስቤ ነውና እስቲችን ያዙ። አረ በማርያም አይገባም የኔ አባት። እንዴ ለምን? ትንሽ ብር ነች እኮ አባቴ። እና ስልክ ቁጥርህን ስጠኝ። ችግር የለውም። ስንት ብር ይመስሎታል? እኔም ገና አልቆጠርኩት አላውቅም። 10 ሺህ ብር ነው። 10 ሺህ ብር ነው። 10 ሺህ ብር ነች። እድሜን ጎዳና ሀብትን ጣኔ ያልቀው። አሜን። ጣና ተጠልቆ እንደሚያልቅ ታውቃለህ። ጎዳናም ተሄዶ ያልቅ። ያን እድሜ ይስጥህ። አሜን። ችግር ባጠገብ አይዞርብህ እናቴ። አሜን። ይሄ ተሽከርካሪ በሄድክበት ቁጥር እግዚአብሔር እየታገለ ከገደሉ እያወጣ ወደ ሜዳው ይበልህ። አሜን። ሩቅ ሆነልኝ የኔ አባት። አሜን። ጸሎቴ ሊደርስልኝ ነው መሰለኝ። ደስ አለዎት? አዎ እውነት እግዚአብሔር። እሺ የኔ አባት አሁን ምን ያደርጉበታል በሱ? ይችን ባንክ አስቀምጠና ያችን አጠራቅሜ ለመሙላት እኮ ነው የኔ አባት። ለመሙላት ያችን የመንግስት ዳግ ተከፈሉ ገብርኤል የሚባል ታቦቱ እዚያቸው አጠገቤ ነው። እዚያች አገልግዬ በሞት ልሞት። አይዞት የኔ አባት እቺ ልጨምርልዎት። እውነቴን ነው የኔ አባት። እቺን ያስኩት ገንዘብ እንዳጋጣሚ ሆኖ ቢኖረኝ ከዚህም በላይ በሰጦት ደስ ይለኝ ነበር፣ ግን ይሄ ነው ያለኝና አሁን የመጨረሻችን ልጨምርልዎት። አንድ ላይ 15000 ይሆንልዎት። ለእርሶ ይጠቅሙታል። እሺ እኔ
ይሄንን ገንዘብ እኔ አይደለሁም የሰጠሁት። ይሄንን ገንዘብ እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጥተው እኔን አድርስ ብለው ልከውኝ ነው። አደራ አድርስ ብለው ልከውኝ ነውና ይመርቋቸው እነሱ። እግዚአብሔር ምሩጭ ያርጋቸው። አሜን። አሁን እንዳልኩህ ማያልቀውን እድሜ ይስጣቸው። አሜን። ምሪኡን አንተን የእግዚአብሔር መልአክ የእግዚአብሔር መልአክ እኮ መልአክ ነው የላከህ እንጂ ሰዎች አይደሉም ተመስሉ። አምሩቁ። አሜን። አሜን። አገሩን ይባረክልህ። አሜን። አሜን። ሰላሙን ያንጣል። አሜን። አላመኑም እግዚአብሔርን አላመኑም። አሁን እኔ እውነት ግን የሰጠኝም እስካሁን አይመስለኝም። እውነቴን የሰጠሁት ይክተቱት፣ እንዳይወስዱ ቦታውን ሰዎች ይክተቱት። እሺ ይደብቁና ያዙ። ችግር አሁን ወስጄ አስገባዋለሁ ከባንክ። እሺ ምናልባት ሌሎች ሰዎች እርሶም ማገዝ ከፈለጉ የሚያገኙበት ስልክ ቁጥር ወይ ባንክ አካውንት ይንገሩ። ባንክ አካውንቶትን ድንገት ሌሎች ሰዎች እርሶም ማገዝ ከፈለጉ ወይ ስልክ ቁጥሮትን ይንገሩኝ። ባንክ አካውንት ላሳየኝ። እሺ የአባይ ባንክ የባንክ አካውንት ቁጥር 1171012106684018 አቶ ሙጬ አስማረ ወርቅነህ። ያበኛ አባት ስላገኘሁት ደስ ብሎኛል። እግዚአብሔር ከእርሶ ጋር ይሁን። አሜን። የኔ አባት እኔም ደግሞ ደስ ብሎኛል። እሺ የኔ አባት እግዚአብሔር ካንተ ጋር ይሁን። አሜን አሜን። ብሩን እንዳይወስዱበት ባንክ ያስገቡሽ የኔ አባት። ምን ችግር የለም። እሺ መልካም ጊዜ ይሁንልዎት። ቻው ለቀፎት፣ ቻው ለበሉት። እሺ ደባ ቆይ መኪና ይለፍና ይወርዳሉ። አሁን ይወርዱ የኔ አባት። ቆይ መልካም ጊዜ። አሜን። ደህና ይሁኑ። ደህና ይስጥልኝ። ደህናን እድሜን እመኛለሁ። አሜን አሜን። የኔ አባት ባላደራው አደራው። አዎ ቻው። ጸሎት አድርጋለሁ። እሺ የኔ አባት ደህና ሁኑ። አሜን።